ከባድ ነው ትንሽ ግን እሱ ያላቸው ይቀበላሉ ጥሩ ሀሳቦች ናቸው እስካሁን በችግር ላይ ሁላችሁም እንደምታውቁት የወጡ ዝርያዎች አርሶ አደር ጋር ደርሰው ምን አይነት ፊድባክ ነበራቸው ችግር አላቸው የሚለው ነገር በደንብ ፕሮፐርሊ አድረስ ማድረግ ያስፈልጋል አሁን ምርምሩን መስራትን እንደ አንድ ነገር ይዘን አሁን በተለይ ምስርንም ተወስዱት ሽምብራም ከምርት እየወጡ ይሄ በጣም አሳሳቢ ነው እዚህ whatever ኢንቨስትመንት ብናፈስ whatever ክሮሲንግ ብንሰራ እዛ ጋር ችግሩን አድረስ ለማድረግ 5-10 አመት ተጠብቁ ብለን ማለት እንችል አይመስልም እንደናቸው ሾርት ከቶች ያን ችግር አድረስ ለማድረግ አጭር ጊዜ ምን ልንሰራ እንችላለን የሚለው ክሪቲካሊ መታሰብ አለበት የሚመለከታቸው ዲሲፕሊኖች ፕሮቴክሽንም አግሮኖሚው እኛም ኤክስቴንሽኑ ወጥቶ ለፕሮጀክት ወጥቶ አትሊስት እንደ ፓኬጅ ይዘን አሁን ቴስት ያደረግናቸው ነገሮች አሉ እነኚህን የምናሰባበት ነገር መታሰብ አለበት as of next year ያሉትን ቴክኖሎጂዎች ቫሊዴት አድርገን ከጨረስን እርግጠኛ ከሆነ ፓክ አድርገን እነሱን ስኬል አፕ እናደርግበት ፕሮጀክት ግድ ያስፈልጋል እኔ ያንን ለመደገፍ ዝግጁ ነኝ ፕሮግራሙም ያንን ነው ፕራዮሪቲ ሰጥቶ ኢንቨስት ማድርጎ የሚመለከተው ዛሬ 10 አመት የምታወጡ ዝርያ ፕሮዳክሽኑ ከቆመ በኋላ ምንም አይሰራ አይረዳውም አርሶ አደር ግን ያሉትን ችግሮች ለመቅረፍ ገዛ አድርገን ሚታይ ፕሮዳክት ዴቨሎፕመንት መቀጠል መቻል ከዚህ ነው ችግሮችን መቅረፍ አይነት ሜንታሊቲ ግድ ያስፈልጋልና እዛ ላይ በደንብ በጋራ ብንሰራ ፕላትፎርም ይፈጠር ፕሮጀክት ዴቨሎፕመንት ላይ አይ ቲንክ ሴንተር ላይ ደረጃ ዲስከስ ታደርጉ ምን መስራት የሚለው በደንብ እይታችሁ ማቀድ ትችሉ የተጀመረው ነገር ያው መርሲ ላይ ብዙ ነገር ስለምናውቅ ነው ይሄ መቀጠል መቻል አንዱ ክሪቲካሊ ማሰብ መቻል ያለብን እዚህ የምንሰራው ስራ አርሶ አደር ላይ ሄዶ የአርሶ አደሩ የሚለውጥ ከሆነ ጊዜና ገንዘብ ትራንስሌት ተዳረሰ በደንብ ማሰብ መቻል አራት ፕሮፋይል ያስፈልገዋል የሚል ጥያቄ አለ ለምን ኢንቨስትመንቱ ቀላል አይደለም የትኛው ነው ፖቴንሻል ኢትዮጵያ ውስጥ እጅግ አምራች ነው ምን ያህል ኤሪያ አለ ከዛ አኳያ መታሰብ መቻል አለበት ገንዘባችንን እዛ ላይ ኢንቨስት ካደረግን ሌላውን ለመደገፍ ስለምንቸገርና ከስራ አኳያ ፕራዮሪታይዝ መድረግ አለበት የተባለው እሱም በጣም ኢምፖርታንት ነው እና ፕሮዳክት ፓይፕላይኑን ኦፕቲማይዝ የማድረግ ነገር እሱ ላይ ብንሰራ ከዛ ውጭ ግን ሪዘርቭ ዜቱ ነው በጣም የሚያሳስበው አሁን ያሉ ዝርያዎች ብዙ ናቸው ማባዛቸው እዚህ ብረት ተጠቃሚ ነው የምንወስዳቸው ማንም ያባዛው የሚለው አይ ቲንክ እሱ ለራሱ ስራ ይፈልጋል እንግዲህ የጤፍ ልምድ አንዱ እዚህ ጋር ያግዘናል ብዬ የማስበው እሱ የአውትሶርስ ፕሮዲውሰርስ ስኪም እዚህ ጋር አንድ ወንድም ያለ ጅብራ ላይ እያመረታችሁ ስለዚህ ይሄን እነሱን ባክ አድርገን ዲማንዱን ከዚህ ጋር ከአብራችሁ ጋር የማገናኘት ስራ ይግድ አይ ቲንክ እሱ ነው ወሰስ ያስባለሁ እሱ ላይ መተጋገዝ ብንችል ቢያንስ መነሻ ዘር እናቀርባለን ከዛ ውጭ ግን የሚያውቀውን ዲማንድ ሳቲስፋይ ማድረግ አንችልም ሴንተሩም አይችልም ያንን ለማባዛት የሚያስችል ስለዚህ መነሻ ዘር ተዘራባጁ ሰው ወደ ኤክስቴንሽን ውስጥ መግባት የሚችልበት መንገድ እያሰብን መስራት አለብን ቅድም የተባለው በተለይ ፕሪ ኤክስቴንሽን ዲሞንስትሬሽን ላይ ነው ያለነው ኦኬ ነምበር ኦፍ ፋርመርስ ትንሽ አነስ ብለዋል አንዳንድ ሎኬሽን ላይ ሰፋ ብለው ቪዚቢሊቲ ተጨምሮ ቀጥሎ አመት ሰፋ አድርገን የምንሰራበትን መንገድ እያሰብን ያ ምንድነው አድቫንቴጁ እኛ ላይ ያለ የሚመጣው ሪዘርቭ ዲማንድ ጥያቄ እዛው ለመመለስ ያስችላልና ኤክስቴንሽን ምናልባት እንግዲህ ይሄንን ያው ሌሎቹም እየሰራችሁ ስለሆነ ከዚህ በኋላ እንደሚሰፋ ተስፋ እናደርጋለን እኛ ማገዝ የምንችለው መነሻዘር ጨምሩላችሁ እኛ ዘርግን አባዛና ሰጣችኋለን እሱን እኛ እናሳይመንት እንወስዳለን ሰፋ መሄድ የሚያስችል ለማለት ነው ከዛ ውጭ የሰራችሁ ስራ ጥሩ ነው ሰብሎቹ አደጋ ላይ ናቸው ብዙ ትንሹ እየመጣበት ያለ ስለዚህ እነኚህ ሰብሎች ከምርት እንዳይወጡ የማድረግ ስራ የኛ ኃላፊነት ሊነሳን ይገባል አሁን ብዙ አጀንዳዎች አሉ እነሱ ላይ ብቻ ፎከስ አድርገን እነዚህ ሰብሎች ከምርት ከወጡ ሌላም ጥያቄ ስለሚያስነሳ በተቻለ መጠን ችግሮቹን አድረስ ለማድረግ የሚያስችል
ፒኤችዲ